ሰላም ሰላም ውድ ተከታዮችና ተመልካቾች በላይፍ ቼንጂንግ ቢዝነስ ትሬኒንግ ኤልሲፒቲ አሁን የማቀርበው ርዕስ የሶት አናሊሲስ ወይም ትንተና የሚል ነው። ሳብስክራይብ፣ ላይክ፣ ሼር አድርጉ ፕሮግራሙን ለማጠናከር። የሶት አናሊሲስ በሁለት ከፍሎ ማየት ይቻላል። SW የቢዝነስ ድርጅቱ ውስጣዊ ጥንካሬዎች ስትሬንግዝስ እና ድክመቶች ዊክነስስ ሲሆኑ OT ደግሞ የውጭው የቢዝነስ ኢንቫይሮንመንት የኢንዱስትሪ ተወዳዳሪዎች እና የገበያ እድሎችን እና ስጋቶችን ናቸው የሚያመለክቱት። እነዚህ በድርጅቱ የስትራቴጂ አፈጻጸም የሚፈጥሩት አዎንታዊና አሉታዊ አስተዋጽኦ አላቸው ወይም ተጽዕኖ አላቸው። በሌላ ገጽታው ደግሞ ሲታይ ድርጅቱ ከተፎካካሪ ድርጅቶች ሲነጻጸር የቢዝነስ ስትራቴጂው እና ደረጃው ምን ላይ እንዳለ የሚያመለክቱ ናቸው። የውስጣዊ ጥንካሬዎችና ድክመቶች በድርጅቱ ደረጃ የሚፈጠሩት ተጽዕኖዎች ለአንዱ ጥንካሬዎች ሲሆኑ ለሌሎች ደግሞ ድክመቶች ሊሆኑ ይችላሉ። በተመሳሳይ የውጭ እድሎችና ስጋቶችም ለአንዳንዱ ድርጅቶች እድሎቹ ሲፈጥሩ፣ በሌላ አንጻር ደግሞ ለሌሎች ደግሞ ስጋቶች ሊሆኑ ይችላሉ። በአብነት ለመግለጽ የድርጅቱ የውስጡ ጥንካሬዎች ለምሳሌ የሽያጭ ሰራተኞች ፍሌክሲብል ሆነው ሽያጭን ማስፋፋት፣ ሌላው ምርቶች በብዛት በማምረት ወጪ መቀነስ፣ ልምድ ያካበቱ ሰራተኞች በፍጥነትና በጥራት በማምረት ወጪ መቀነስ፣ የብራንድ ጥንካሬ ስም፣ እነዚህ በጥንካሬ ሊጠቀሱ የሚችሉ ናቸው። ሌላው የድርጅቱ ውስጣዊ ድክመቶች ደግሞ የምርት ማሰራጫ ዘዴዎች ደካማ መሆን፣ ደንበኞች የሚስተናገዱበት ቢሮክራሲያዊ መሆን፣ ጊዜ መብላት፣ የምርት ስህተቶች፣ ጉድለቶችና ብክነቶች መብዛት፣ ብቃትና ችሎታ የሌላቸው ሰራተኞች በድርጅቱ መኖር፣ እነዚህ ደግሞ በድክመት ሊጠቀሱ ይችላሉ። እድሎችንና ስጋቶችን የወሰድን እንደሆነ ለምሳሌ ባለፈው በአሜሪካና ኢራን ጦርነት በተከሰተው የነዳጅ እጥረት ተከስቷል። ለአንዳንድ የመጓጓዣ ትራንስፖርት እድል ሲፈጥር፣ ለሌላ ደግሞ ስጋት ፈጥረዋል። ለምሳሌ ነዳጅ የሚጠቀሙ ስጋት ሲፈጥርባቸው፣ በኤሌክትሪክ የሚጠቀሙ ደግሞ እድል ፈጥሮላቸዋል። የዋጋቸውም ሁኔታ ጨምረዋል። በኤሌክትሪክ የሚጠቀሙ መኪኖች። ሌላ በተጨማሪ በቴክኖሎጂ፣ በህግ፣ በማህበራዊ፣ በባህላዊ የሚፈጠሩ ለውጦች በተመሳሳይ ለአንዱ ስጋት ሲሆኑ ለሌሎች ደግሞ እድል ይሆናሉ። በሌላ በገበያና በተወዳዳሪዎች የሚፈጠሩ ለአንዳንድ እድል ሲሆኑ ሌሎች ደግሞ ስጋት ሊሆን ይችላሉ። ውስጣዊ ጥንካሬዎች ከውጫዊ እድሎችን በማዳበል የውስጣዊ ድክመቶችን በመቀነስ የውጭ ስጋቶችን በማስወገድ በአጠቃላይ በሚገኙ ጭብጥ መረጃዎች የወደፊት አሸናፊ ተወዳዳሪ የቢዝነስ ስትራቴጂ መቀመር ይቻላል። ከዚህ ውጭ የሚዘጋጅ ስትራቴጂ ካለ የነገሮች አርቲ ቡርቲ ስብስብ እንጂ የወደፊት አቅጣጫ የሚያመለክት የሚያሳካው እድገት ትኩረት ያላደረገ ከተጨባጩ የቢዝነስ ኢንቫይሮንመንት ጋር ተገናዝቦ መሬት ያልወረደ ይሆናል። ስትራቴጂ ለቢዝነስ አካባቢው ከሩቁም ከቅርቡም ማለት ነው ለቢዝነሱ የሚፈጠሩ ችግሮች መልስ የሚሰጥ ነው። ጥንካሬዎችና እድሎችን በመጠቀም ድክመቶችንና ስጋቶችን በማስወገድ ቢዝነስ ድርጅቱ የገበያ ክፍተቶችን በተወዳዳሪዎች ሙሉ በሙሉ ጥቅም ላይ ያልዋሉ ማለትም
ተፎካካሪ ድርጅቶች ዝቅተኛ የሆኑበት ገበያ አጥንቶ ክፍተቱን መጠቀም አሸናፊ ማድረግ ይችላል። ጠቅለል ብሎ ሲታይ የሶት ትንተና የቲኦደብሊውኤስ ትንተና በማደባለቅ የስትራቴጂ አማራጮችን መፍጠር ያስችላል። ይህም አንደኛ ኤስኦ በማያያዝ የውስጥ ጥንካሬዎችንና የውጭ ዕድሎችን በመጠቀም ማለትም ስትሬንግዝስ፣ ኦፖርቹኒቲስ የስትራቴጂ አማራጮችን መቅረጽ ይቻላል። ኤስቲ ሁለተኛው በማገናኘት ማለትም ስትሬንግዝስ እና ትሬትስ ስጋቶች የድርጅቱ ውስጣዊ ጥንካሬዎች በመጠቀም ከውጭ የሚፈጠሩ ስጋቶችን በማስወገድ አማራጭ ስትራቴጂ መፍጠር ይቻላል። ለምሳሌ በአቅራቢያው ካለ የጂኦግራፊያዊ ገበያ የማደግ ሁኔታ ያለው ከሆነ ሽያጮችን ማስፋፋት ይቻላል። ሶስተኛው ደብሊውኦ ዊክነስስ ኦፖርቹኒቲስ በማገናኘት የውስጥ ድክመቶችን በውጭ ዕድሎችን በመጠቀም ድክመቶችን ማስወገድ የስትራቴጂ አማራጭ መፍጠር ይቻላል። አራተኛ ደብሊውቲ ዊክነስስ ትሬትስ በማገናኘት የውስጥ ድክመቶችን በመቀነስና የውጭ ስጋቶችን በማስወገድ የስትራቴጂ አማራጮችን መፍጠር። ለምሳሌ ዋና ተፎካካሪዎቹን በመተው በአነስተኛ የሙያ ቢዝነስ ተግባራት ኒሽ ትኩረት በማድረግ ቢዝነስ ድርጅቱ ስኬታማ የሆነ አገልግሎት መስጠት ይችላል። ስለሆነ ቢዝነስ ድርጅቱ ከላይ በዝርዝር በቀረበው የስዎት እና የቲኦደብሊውኤስ ትንተና በመጠቀም አሸናፊና ተወዳዳሪ ስትራቴጂ መቅረጽ ይቻላል። አመሰግናለሁ።